ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ሁላችሁም በያላችሁበት ይብዛ። ሰላም ናችሁ ወይ? ያለው ደህና ነኝ እግዚአብሔር ይመስገን። እንግዲህ ያው በአዲስ ቪዲዮ መጥቻለሁኝ። የቻናሌ ሁላችሁም ይሄ ቪዲዮ የደረሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ ማለት ነው ውዶች፣ እየወዳችኋለሁ እና እንዴት ናችሁ? ያለው ደህና ነኝ እግዚአብሔር ይመስገን። እና ምን ላወራ ነው መሰላችሁ? እኛ አረብ ሀገር ያለን የማዳም ቅመሞች ሁላችንም በሁሉም ሀገራት ያለ የአረብ ሀገር የማዳም ቅመሞች ስለ እናንተ ላወራ ነው። በተለይ እንደኔ እናት ቤት የምትሰሩ እንዲሁም ልጅ ቤትም ያጋጥማል። ግን አብዛኛውን እንደ አይነት ነገር አንደኛ አንድ ቤት ውስጥ ሁለት ሆናችሁ ስትሰሩ፣ ሁለተኛ ደግሞ እናት ቤት የምትሰሩ ልጆች ሌላ የልጆች ሰራተኞች እናንተ ቤት የሚመጡ ልጆች እናንተን ይመለከታል። ያው ሁላችሁንም ይመለከታል። ኢትዮጵያ ያላችሁትም ግን ያው ኢትዮጵያ ያላችሁት መቼም በቋንቋም በሁሉም ነገር ስለምትግባቡ ያን ያክል አይከብድም በማለት ነው እንጂ ሁሉም የማዳም ቅመም ሲባል ያው የኢትዮጵያውም የአረብ ሀገሩም አንድ ነው። ግን እንደውም የኢትዮጵያው ስራ እንደኔ እንትን ይላል፣ በጣም ይከብዳል ይመስለኛል። እና ግን ያው ቢሆንም የእናንተ ያው በራሳችሁ ቋንቋ በሀገሩንም ምናምንም መቀየርም ምንም ትችላላችሁ። ግን እዚህ ጋር ያላችሁት አሁን እኛ የስደቶቹን እናወራ። እናት ቤት የምትሰሩ ወይም ደግሞ ሁለት ሆናችሁ የምትሰሩ፣ በተለይ ምግብና ጽዳት ሆናችሁ የምትሰሩ ልጆች፣ ምግብ የምትሰሩ ልጆች ምግብ አትከልክሉ። የምሬን ነው። ዛሬ የሰማሁት ነገር ማለት ነው። አንዲቷ የሴትዮዋ የቤት ሰራተኛ እኛ ቤት መጣች። ያው እኔ እናት ቤት ነው የምሰራው ብዙ ጊዜ። እኔ አልሄድም፣ እኔ ጋር ነው የሚመጡት። እኔ ብዙ ጊዜ አልሄድም። ያው እናት ቤት ሆናችሁ የምትሰሩት ታውቁታላችሁ፣ እናት ቤት ጫና ማለት ነው። እና ትመጣለች እዚህ። በቃ ያው እኔ እንደዛ አይነት ችግር የለብኝም ማለት ይሄ በእግዚአብሔርም አንዳንዴ የሚያስጠይቀን ነገር ማድረግ የለብንም። እና በቃ በጣም ትሳቀቃለች ማለት ነው። እዚህ ስትመጣ በጣም ትሳቀቃለች። ለካ ሌላ የሴትዮዋ ባል ቤት እናት ቤት ስትሄድ እዛ ያለችዋ ሰራተኛ ምግብ አትሰጣትም። እና እንደዛው እየመሰላት እዚህ ጋር በቃ እኔ ደግሞ ያን ያክል ያው እኛ ኢትዮጵያውያን ስንባል ብዙ የምግብ እንትን የለን ማለት ችግር አለብን። ወደ ስራ ነው እንጂ ምግብ እኔ አሁን ጠዋት ተነስቼ ምግብ መብላት አልወድም። እና በቃ ጠዋት ተነስቼ ወደ ስራ ነው የምገባው። እና ምግብ ብዬ እንደዚህ አድርጊ ምናምን ይሄን እንዳርጊ ምናምን ስላት ለብቻዋ መብላት ራሱ በቃ የሆነ ትሳቀቃለች። እዛ ጋር የምታየው ነገር ኖሯታል። የሌላ ሀገር ዜጋ ናት ልጅቷ። ያው አፍሪካን ሀገር ናት፣ ግን ያው የሌላ ሀገር ናት። ዞሮ ኢትዮጵያዊ አይደለችም። እና በጣም ትሳቀቃለች ማለት ነው። ከዛ ምን ሆነሽ ነው? በቃ ይሄንን ብዬ እንደዚህ አድርጊ፣ ቁርስ እንደዚህ ብዬ ይሄንን አድርጊ፣ አንቺ ለምን አትበይም? እኔ ስለማልበላ ቁርስ አይመቸኝም፣ ለዛ ነው አልበላምና ነው። አንቺ ብዬ ይሄንን አድርጊ ምናምን ነገር እላታለሁ። ሰርቼ መስጠት እጀምራለሁ። አንዳንዴ ያው አዲስ ናት ልጅቷ፣ አዲስም ስለሆነች እዛ ጋር ያየችው ነገር በቃ የሆነ እንትን ብሎባት አልገባችሁ? እና ሰው ማለት ነው በቃ የታዘብኩት ነገር ምንድን ነው፣ እንዴ ሰው ቤት ስደት መተን ደግሞ እንዴት ነው ምግብ የምንከለክለው? ኧረ ተው፣ ልቦና ይስጠን እግዚአብሔር አምላክ። ምን ሆናችሁ ነው? ምግብ አትከልክሉ ሰው እንዴ! የፈለገ ቢያናድዷችሁ በእርግጥ ሌላ ዜጋ ይቅርና የኛዎቹ ራሱ ሁለት ሶስት እንደዚህ ሆናችሁ የምትሰሩ ያው ግድ ነው፣ መበሻሸቅ አለ፣ ያናዳሉ። አንዱ እኩል አለመስራት አለ። ደሞዝ እኩል ሆኖ ግን ስራ ደግሞ እኩል የማይሆንበት ሰዓት አለና ያናድዳል። ግን ደግሞ በምግብ ሰው አይቀጣም ባካችሁ። እና ስትነግረኝ በቃ እዛ ጋር ይሄን ቁርስ ምናምን ነገር እንደውም አትሰጠኝም ምናምን አለች። እንዴ እኔ ገረመኝ። ከዛ እኔ ምሳም በስርዓቱ ነው ሴትዬ። ሲጀመር የኔ ሰዎች እኔ ምግብም ጽዳትም ነኝ ማለት እናት ቤት ነኝ፣ ምግብም ጽዳትም አጠቃላይ ነው የምሰራው። እሷ ምንም የምትሰራው ታሪክ የላትም፣ ጽዳት ብቻ ናት። እና ልጅ ምናምን መያዝ ምናምን ነው ያመጣት ማለት እንደዚህ ምግብ ምናምን አትሰራም፣ መስራት ምናምን አታውቅም ሲጀመር። ያው ታውቃለች አንዳንዴ፣ ያው ልግመትም ይመስለኛል እንደኔ። እና በቃ እንደዚህ አድርጊ ምናምን እኔ ሰርች እሰጣለሁ። ምሳም በስርዓቱ እንደ ህፃን ልጅ ታውቃላችሁ፣ ህፃን ልጅ የሆነ እንትን እያለ በቃ በጣም ነው የምትሳቀቀው እዛ ጋር ያየችውን ነገር። እና እባካችሁ እናት ቤት የምትሰሩ ወይም ሁለት ሶስት ሆናችሁ ምግብ የምትሰሩ ልጆች
ምግብ አትከልክሉ እንዴ! ለምንድነው ሰው እኮ በምግብ አይቀጣም? በመድኃኒዓለም ኧረ በእግዚአብሔር ተው እንዴ! ስደት መታችሁ ደግሞ ምግብ አትከልክሉ። የምሬን እዛ ጋር አሁን ያለችዋ ልጅ እኛ ኢትዮጵያውያን ናት አለች። በቃ እንደዚህ አሁን ምግብ የምትከለክለው እኔ የኛ ኢትዮጵያውያን ደግሞ እንደዚህም አለ እንዴ? እኔ ገረመኝ ራሱ ስትል ውሸትሽን ነው ምናምን ብያት ሁሉ አሳይታኛለች ማለት ነው። እና እኔ ገረመኝ በቃ እንዴ! ኧረ እንደዚህ አይነት የለም። እኔ እንጃ። እኛ መተሳሰብ ደግሞ የምግብ እንትን አለብን እንዴ? እኛ ኢትዮጵያውያን አንበላም እንጂ የመስጠት ለሰው የመስራትና የመስጠት እንኳን የኢትዮጵያ ሕዝብ እኔ ችግር አለበት ብዬ አላምንም። ብቻ ግን ያላባችሁም ካላችሁ ያው አንዳንዴ ጸባያችን ከባድ ነው። እዚህ ጋር ያነጫንጫል ምናምን እነሱ ያናድዱን ምናምን ሰው እንትን ላለ ማለትም ይሆናልና እባካችሁ እንደዚህ የምታደርጉ ልጆች ምግብ አትከልክሉ። ሰው ጥሩ አይደለም። በሰላም ሰርታችሁ ወደ ሀገራችሁ ለመሄድ ሞክሩ እንጂ እዚህ ጋር ምግብ ስንት ዓመት ልትኖሩ ነው? ሰው ጭራሽ የሰው ሰራተኛ ምግብ የምትከለክሉት? እኛ እዚህም እኮ ልንቀር እንችላለን። እያያችሁት ነው። ስንቶቹ እህቶቻችን ወንድሞቻችን እዚሁ እየቀሩ አይደለም። ስለዚህ እባካችሁ እህቶቼ እናት ቤት የምትሰሩ በተለይ እንደኔ እኔ አሁን ብዙ ሰው ነው እዚህ የሚመጣብኝ ስለማውቀው ነው ጫናውን ማለት ይህንን ቪዲዮ መስራት ፈልጌ አይደለም ማውራት ግን ይቺ ልጅ ብቻ ሳትሆን የነገረችኝ ሌላም ሰው እንደዚህ ያለኝ ሰው በተደጋጋሚ እንደዚህ አይነት ነገር ስለምሰማ ነው። እንደው ለምን እንደ ቪዲዮ አልሰራም ብዬው ምክርም በሉት እንግዲህ ወሬም በሉት እና ይሄንን ልላችሁ ነው ማለት ነው። እባካችሁ ለማንኛውም እግዚአብሔር አምላክ እንደዚህ የምታደርጉ ካላችሁ ሁላችሁም በየሃይማኖታችሁ እሱ ይገስጻችሁ፣ ልቦና ይስጣችሁ ነው የሚባለው። ሌላ ምንም አይባልም። ሰው በምግብ አይቀጣም ማለት ነው። እንደዚህ አይደረግም። ምግብ አትከልክሉ። ሰው በቃ እንደ የፈለጉትን ይብሉ። ምን አገባችሁ? ይሄንን በሉ፣ ይሄንን እንዳረጉ፣ ወተት እንዳትጠጪ፣ ጠዋት እንቁላል እንዳትበይ፣ ቁርስ እንደዚህ አታድርጊ፣ ጨረሽ ምናምን ምን አገባችሁ እናንተ? እንዴ አስቤዛ አታመጡ። በቃ ምን አገባችሁ? እናንተን እኮ ሴትዮዋችሁ ታውቃችኋለች። ስንት ጊዜ አብራችሁ ኖራችሁ የለ። እኔ አሁን ያውቁኛል ሰዎች። በቃ ምንም የፈለገ ነገር ቢጠፋ እኔ ማለት እኔ ከሆንኩ ዱሮ አጥፊ ከሆንኩ እኔ እንደሆንኩ ያውቃሉ። በፊት አብሬያቸው ስኖር ደግሞ የኔን ጸባይ ስለሚያውቁት ይረዳሉ። በቃ ማን እንደሆነ እነሱ እኮ ያውቃሉ። ያን ያክል እንደዚህ አለቃ አስቤዛ እንዳለ ምንም አይመለከተኝም። እኔ ለምን በአንድ እግሩ አቁመው አንድ ቀን ደፍተው አትሄድም? ያ ማለት ምግብ ብቻ ግን እኔም አልወደው ምግብ ይሄ ማለት አብዛስቶ ዝም ብሎ የሰው ቤት ነው ብሎ አንዴ አውጥቶ ሰርቶ የሚደፋ ሰው አለ። የሚደፋ ማለት ትንሽ በልቶ የቀረውን የሚደፋ እንደዛ አልወድም። ካልሆነ ግን ለሚበላ ሰው እኔ ችግር የለብኝም። እግዚአብሔርን እንዴ ይብሉ። በነገራችን ላይ ምግብ ባለመብላት ቢሆን እኔ ቀጫጫ ነበር የምሆነው፣ ግን እንደዛ አይደለም። ምግብ ባለመብላት በመብላት ውፍረት እና ቅጥነት አይለካም ይመስለኛል። እንደኔ ሀሳብ ለምሳሌ እኔ ራሴን ያው እሱ ከላይኛው አንዴ ሲሰጥ ነው እንጂ ማለት ነው። እና ምግብ አትከልክሉ። እንደዚህ ያላችሁ ሰዎች እናት ቤት የምትሰሩ ልጆች፣ በተለይ እናት ቤት የምትሰሩ፣ ሁለተኛ ደግሞ ሁለት ሆናችሁ አንድ ቤት አንድ ጽዳት አንድ ምግብ የምትሰሩ እናንተ ነው የሚመለከተው ይሄ ቪዲዮ ማለት ነው። ለሰው ልጅ ምግብ አትከልክሉ። ጥሩ አይደለም። ምግብ አይከለከልም። እግዚአብሔር አምላክ እነዚህ ልጆች እኮ ሰርተው እንዲያልፍላቸው አይደል ከሀገራቸው የመጡት። ያችን አንድ እንጀራ እኮ ሀገራችንም የበለጠ በቃ የበለጠ ይሆናል አይደለ? እንለወጣለን ብለን ነው እንጂ የምንመጣው። ይቺ ለሆዳችን እኮ ያቺ አንድ እንጀራ መቼም እንደው ሳንበላት አድረን አይደለም የምንመጣው እኮ። ሀገራችንም ግን ለመለወጥ ከዛ የበለጠ ለመሻሻል፣ ቤተሰብ ለመለወጥ፣ ራሳችንን ለመለወጥ በቃ እንደዛ ነው የምንመጣው። ስለዚህ እዛ እንደዛ ሆነን መተን ተቸግረን ስንት ነገር አለ፣ ወጪ አለ፣ ፕሮሰስ በዚህ ያለ በቃ ሁሉም ዞሮ ዝም ብሎ አይመጡም። የትኛውም ሀገር ዜጋ ቢሆን እንደዛ መተሽ ደግሞ እዚህ ጋር አሁን ሌላ ነገር ሲከሰት ከባድ ነው። ስለዚህ ጥሩ አይደለም። እንደዚህ አታደርጉ። እንደዚህ የምታደርጉ ልጆች ራሳችሁን ገምግሙ። ማለት እኔ ምን አድርጋለሁ የሚለውን ራሳችሁን እውቁ ማለት ነው ውዶቼ። እና ሰላማችሁ ይብዛ። ይሄ ቪዲዮ የደረሳችሁ ሁላችሁም ላይክ፣ ኮሜንት
አስተያየታችሁንም እጠብቃለሁ። እስኪ በእንደዚህ አይነት መንገዱ እኔም እንደዚህ ችግር አለን የቤት እንደዚህ ያለ በቃ የየቤታችሁን ኮሜንት በዚህ አሁን ባወራሁት እስከ መጨረሻው ሰምታችሁ ያወራሁትን በሙሉ ሰምታችሁ በዚህ ባወራሁት ላይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ቪዲዮዬን ላይክ ለጓደኞቻችሁ እንዲሁም ደግሞ ሸር አድርጉላቸው። ሰብስክራይብን በማድረግ አበረታቱኝ። ውድ ስደት እህታችሁ ነኝ ማለት ነው። እወዳችኋለሁ። ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ